ቀሚስ አልለበሰም እንጂ ሴት ነው። ሴዶ ማርሻል አርት ውድድሩ ገና ሊካሄድ ወራት ይቀሩታል። ይሁን እንጂ ማስታወቂያዎች በየቦታው ተለጥፈዋል። በማህበራዊ ሚዲያ ላይ ያለው ጉጉትም ከወዲሁ ጣራ ነክቷል። የኢትዮጵያ ኤምኤምኤ ስፖርት አዲስ ታሪክ ሊጽፍ አዳዲስ ኮከቦችን ሊያመርት በዝግጅት ላይ ነበር። ብዙዎች ገና ከወራት በኋላ ለሚደረገው ፊልሚያ ትኬት ከመቁረጥ ቀኑን ለመቁጠር ዝግጁ ነበሩ። ነገር ግን ውድድሩ ሳይጀመር የስልጠናው ወቅት ሳያልቅ ሳይንቀሳቀሱ የመሬት መንቀጥቀጥ ተከሰተ። ሴዶ ማርሻል ወራት የሚቀረውን ትልቅ መድረክ፣ የሚጠብቀውን ከባድ ግጥሚያና የደጋፊውን ተስፋ ጀርባውን ሰጠው። ልብ ውስጥ የገባው ፍርሃት ይሁን ወይ ሌላ፣ ያለምንም እውቅና በሚስጥር ጓዙን ጠቅልሎ ወደ ቱርክ ፈረጠጠ። ገና ጦርነቱ ሳይጀምር ተዋጊው ሜዳውን ጥሎ መኮብለሉን በስፖርቱ ዓለም ላይ ከባድ ድንጋጤን ፈጥሯል። አሳፋሪም ድርጊት ነበር። ይህ ዜና ወደ ውድድሩ አዘጋጅ ጌታቸው መለሰ ጌቾ ጆሮ ሲደርስ ንዴቱን ልክ አልነበረውም። ውድድሩን ከወራት በኋላ ይበልጥ ደማቅ ለማድረግ ሌት ተቀን በሚደክምበት፣ ስፖንሰሮች በሚያነጋግርበትና በሚሊዮን የሚቆጠር ብር ኢንቨስት እያደረገ ባለበት ወቅት እንዲህ ያለ የክህደት ነገር ጌታቸውን ክፉኛ አበሳጨው። ገና ውድድሩ ሳይጀምር፣ ገና መድረኩ ሳይሞቅ መሸሽ ምን ይባላል? ይህ ስፖርተኛ ሳይሆን ፈሪ ነው። ጌታቸው ይፋዊ መግለጫ ሲሰጥ ንዴቱና ብስጭቱ ከአንደበቱ ፍንጥቅ ብሎ ይወጣ ነበር። ለወራት ያቀደው ትልቅ ፕሮጀክት በአንድ ሰው ኃላፊነት የጎደለው ድርጊት መናጋቱ እሱን በአካልና በስነ ልቦና ላይ እጅግ ጎድቶታል። ጌታቸው የሴዶን ድርጊት የፈሪ ሩጫና የድርጅቱን ስም ማጠልሸት ሲል በከፍተኛ ቁጣ ኮነነው። ዜናው በማህበራዊ ሚዲያና በስፖርቱ ማህበረሰብ ዘንድ ሲሰራጭ የተፈጠረው ማዕበል ቀላል አልነበረም። የኢትዮጵያ ማርሻል አርት ማህበረሰብ ከታዋቂ ተዋጊዎች እስከ ተራ ደጋፊዎች በሴዶ ድርጊት እጅግ ተቆጡ፣ አፈሩም። ገና ውድድሩ ሳይቀርብ ምን አስፈርቶት ይሸሻል? ይህ ኢትዮጵያውያን ተዋጊዎችን ስም ያጠፋ ነው በማለት በማህበራዊ ሚዲያ ላይ ከፍተኛ ትችት አወረዱበት። ሌሎች ተዋጊዎች በሴዶ ድርጊት አንገታቸውን ደፉ። የማርሻል አርት ዋናው እሴት ዲሲፕሊንና ጽናት ሆኖ ሳለ ሴዶ ውድድሩን ጥሎ መኮብለሉን ለሙያው ትልቅ ጥቁር ጠባሳ ጥሎ ማለፉን ገለጹ። ኮከብ ይሆናል የተባለው ሴዶ በቱርክ ብርድ ውስጥ መሸሸግን ፈለገ። በአዲስ አበባ ግን የስፖርቱ ማህበረሰብ አዘጋጁ ጌታቸው መለሰ ሳይበገሩ ውድድሩን ከወራት በኋላ ካለሴዶም ቢሆን ይበልጥ ደማቅና ስኬታማ ለማድረግ ቆርጠው ተነስተዋል። ቁጣውም ወደ ጥንካሬ ቀይረውታል። ውድ የታሪክ አለኝ ቲዩብ ተከታታዮች ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቅርቡ ሙያዊ የውድድር ስምምነት ፕሮፌሽናል ፋይት ኮንትራክት መፈራረሙ የሚነገርለት የማርሻል አርት ተወዳዳሪ ሴዶ ማርሻል በአሁኑ ወቅት ከሀገር ውጭ መሆኑን ገልጾ ወደ ኢትዮጵያ ተመልሶ ለመወዳደር ከፍተኛ የገንዘብ ንብረት ጥያቄዎችን የያዘ ቅድመ ሁኔታ አቀረበ። ተወዳዳሪው በቱርክ አውሮፕላን ማረፊያ ሆኖ ባሰራጨው ቪዲዮ መልእክት ያለምንም በቂ ክፍያ በነፃ እንዲወዳደር ለቀረበለት ጥሪ ምላሽ እንደማይሰጥና በአደራዳሪዎቹ ላይ ከፍተኛ ቅሬታ እንዳለው ተናግረዋል። ሴዶ ማርሻል ወደ ሀገሩ ተመልሶ ወደ መግጠሚያው መድረክ ሪንግ ለመግባት በአጠቃላይ የ70 ሚሊዮን ብር ግምት ያላቸው የሚከተሉትን 3 ነጥቦችን አስቀምጠዋል። የመጀመሪያው የ20 ሚሊዮን የኢትዮጵያ ብር ዋጋ ያለው ተሽከርካሪ፣ ሁለተኛው የ30 ሚሊዮን ብር ግምት ያለው የመኖሪያ ቤት፣ በቀጥታ ወደ ግል አካውንት የሚገባ 20 ሚሊዮን ብር። እኒህ መስፈርቶች ተሟልተው አካውንቴ ላይ ከገባ ብቻ ነው የምደባደበው፣ ካልሆነ ግን በነፃ የሚሆን ምንም ነገር የለም ሲል ተናግሯል። በስፖርቱ ዓለም ራሱን እንደ ፕሮፌሽናል ተወዳዳሪ የሚቆጥረው ሴዶ ስሙን ጠቅሶ ጌች ካለውና ከአዘጋጆቹ ጋር አለመግባባት ዙሪያ ማብራሪያ ሰጥቷል። እነሱ በነፃ በማወዳደር ሌሎች አካላት የገንዘብ ጥቅም ቢዝነስ ለማግኘት ማቀዳቸውን የገለጸው ስፖርተኛው ይህን አካሄድ እንደማይቀበለውና በአሁኑ ወቅት በአውሮፓ ምድር ምቹ ዝግጅት ላይ እንደሚገኝ በኩራት ተናግረዋል። ይህ የተወዳዳሪው ያልተጠበቀ መግለጫና ያስቀመጠው ከፍተኛ የገንዘብ ጥያቄ በቀጣይ ሊደረጉ ከታቀዱት ውድድሮችና በአዘጋጁ ኮሚቴው ዘንድ ምን አይነት ምላሽ ሊከተል እንደሚችል እንመልከት። የሀገርና የስፖርት ክህደት ፈጽሟል፣ በኢንተርፖልም ቢሆን እንመልሰዋለን ሲል የኤምኤምኤ አዘጋጅ ጌታቸው መለሰ ተናገረ። የማርሻል አርት ተወዳዳሪው ሴዶ ማርሻል ወደ አውሮፓ ቱርክ መኮብለሉንና ለመመለስ የ70 ሚሊዮን ብር ቅድመ ሁኔታ ማስቀመጡን ተከትሎ የውድድሩ አዘጋጅ ጌታቸው መለሰ ጠንከር ያለ ምላሽ ሰጥቷል። ጌች ባሰራጨው ይፋዊ ቪዲዮ መግለጫ የሴዶን ድርጊት የሀገርና የስፖርት ክህደት ሲል ኮንኖታል። ጌታቸው መለሰ በሰጠው መግለጫ ሴዶ ማርሻል አርት በሀገር ላይ ትልቅ ክህደት ፈጽሟል፣ ከሀገር መውጣቱን በምሬት ገልጿል። ድርጊቱ በሀገር ላይ ብቻ ሳይሆን በጥቅሉ በስፖርቱም ላይ የተፈጸመ ትልቅ ክህደት ነው ያለው አዘጋጁ፣ ስፖርተኛው የገባውን ውልና ቃል አጥፎ በሚስጥር መኮብለሉ ከፍተኛ ቅሬታ እንዳሳደረበት አስታውቋል። ሴዶ ማርሻል የፈለገውን ያህል ቢሸሽም ተጠያቂነት እንደማያመልጠው ያመለከተው ጌታቸው ከተጠያቂነት እንደማያመልጥ ያመለከተው ጌታቸው ህጋዊ እርምጃዎችን መውሰድ መጀመሩን ጠቁሟል። ምንም ማድረግ ባንችል በዓለም አቀፍ ፖሊስ ተቋም ኢንተርፖል በኩል
ቢሆን ወደ ሀገር እንዲመለስ የበኩላችን ጥረት እናደርጋለን ሲል ስፖርተኛውን በሕግ ተከታትሎ ለመያዝ ማቀዱን በይፋ አስታውቋል።